እንደምናየው ሩጫው ከተጀመረ ብዙ ደቂቃ አልፎታል 45 ደቂቃ ከ2 ሰኮንድ ሆኗል ብዙ ተፎካካሪዎች ናቸው ያሉት በመካከላችን አትሌት ክበበው ገዳ በአንደኝነት እየመራ ነው አትሌት ክበበው እየሮጠ ነው ከ100 ሜትር በላይ ቀድሟቸው እየሮጠ ነው አትሌት ክበበው አዎ አረንጓዴ ቢጫ ቀይ የኢትዮጵያ ባንዲራ ይዞ እየመራ ነው አዎ አትሌት ክበበው ህዝቡ ተቀብሎታል ብልግ ብሎ በጭብጨባ ላይ ተቀበለው በደንብ ተቀብሎታል አንደኛ ወጥቷል አትሌት ክበበው ወደዚና አንደኛ በመውጣት ላይ ነው እስካሁን ጉልበቱ አልደከመም አሁንም አልደከመም በጣም ጥሩ ነው በጣም ጥሩ ትንፋሽ ነው ያለው አትሌት ክበበው እባክህ አንድ ጥያቄ ልጠይቅህ አንድ ጊዜ አትሌት ክበበው ውድድሩን እንዴት ተወጣው ባንደኝነት በጣም ጥሩ ነው ተፎካካሪዎች እንዴት ነው የተመለከትካቸው አንደኛ በመውጣት ምን አይነት ስሜት ይሰማል ሙቀት ነው የሚሰማኝ ምንም አይሰማኝ አትሌት ክበበው በስክሪን እንደተመለከትነው ከሆነ ከአንተ ጋር የሚሮጡት ሰዎች አንዳንድ ነገር እየጠጡ እየበሉና በላያቸው ላይ እያፈሰሱ ነው የሚሄዱት አንተ ስንመለከቱ በስክሪኑ ምንም ነገር አላየንብህም ለምንድን ነው እናንተ ተሞተኝ አልበላም ምንም አልበላም እኔ የማትበላበትና የማትጠጣበትን ምክንያት እንዴት ልታውቀው ትችላለህ? ለምንድን ነው ያልበላው? ጾም ስለሆነ ነው የኩላዴ ጾም ነው አትሌት ክበበው ወደ ግል ሕይወት አሁንም ጫማውን ቶ አትሌት ክበበው ቶ እባክህን አንድ ጊዜ ልጠይቅህ የመንግስት ጫማ ነው በኋላ የሚመለስ አትሌት ክበበው እንዴት ነው ወደ ግል ሕይወት ልመለስና ተፎካካሪዎችን በአንደኛ ደረጃ ጥላቸው ስትመጣ ጉልበትህ ጥሩ ነው ከማን ጋር ነው የምትኖረው ምንስ ነው የምትመገበው ይሄ በጣም ጥሩ ጥያቄ ነው ሰነቀል ጥያቄ ነው ይሄ ለወጣቱም አስፈላጊ ጥያቄ ነው ምኖረው ከእናንተ ጋር ነው የምበላሽ ነው በቃ በጣም አመሰግናለሁ አትሌት ክበበው ከዚህ በፊት ከነበሩት ሯጮቻችን ከና በወርቂላ ከነ ምሩጽ ይፍጠርና ከነ ማሞ ወልዴ የወሰድከው ትምህርት ቢኖር ምን አይነት ትምህርት ነው እኔ ከነ ጋሻ አበበ ማሞ ከነ ማሞ ወልዴ ከነ ጋሼ ምሩጽ ይፍጠር ምንም እኔ ለበራሴ ነው የምሮጠው አልኮርጅም እኔ ከሰው አይደለም አትሌት ክበበው እንደው በትንፋሽ በምን በአንዳንድ ነገር ከነሱ የወሰድከው ትምህርት ካለ ለሩጫ የሚጠቅም ትምህርት ከነሱ የወሰድከው እኔ ከነሱ የወሰድኩት ትምህርት ቢኖር የኢትዮጵያን ባንዲራ ከፍ አድርጎ ማውለብለብ ብቻ ነው በጣም አመሰግናለሁ አትሌት ክበበው አሁን ወደፊትም ለሚሮጡት አሁንም በሩጫ ላይ ለሚገኙት ወጣት እንደ በአጠቃላይ ለኢትዮጵያ ሕዝብ የምታስተላልፈው መልእክት ካለ ብትነግረን አለኝ ማስተላልፈው መልእክት በሙሉ የኢትዮጵያ ሕዝብ ተነስቶ አንድ ላይ ሁሉም ቢወጥ ሁሉም አንደኛ እንደሚወጣ ነው አመሰግናለሁ አትሌት ክበበው አመሰግናለሁ እሺ እንግዲህ ተነሱና ተከተሉ ወገቡ እንደ ላስቲክ እንዲሳብለት በማሰብ ፓስታ መብላት ከጀመረ ቆይቷል እያሉ ጓደኞቹ ይናገራሉ ድምጻዊ ታደለ ሮባ ተጋጣሚዎቼ የሆላንዱ ሩርጉሌት እየመሰልኳቸው በፍርሃት ሲፍረከረኩ በማገኘው ክፍት ቦታ በመጠቀም የማስቆጥራቸው ቄንጠኛ ግቦች ተመልካቹን በጣም ያዝናኑታል እያለ የስነ ልቦና ጦርነት በማካሄድ ላይ እንደሚገኝ ታውቋል እርካም ዘር ስመወርቅ መንፈስ የሚሰርቁ ዜማዎችን በማንጎራጎር የተዋናያኑን አጥቂ ክፍል ስሜት በመስለብ ከሥራ ውጭ ለማድረግ ተዘጋጅቻለሁ ብሏል የተዋናያኑ ቡድን ቀንደኛ አጥቂ የሚባልለት ሰራዊት ፍቅሬ መቀስምቱ መረብ ይበጥሳል ሲሉ አጋሮቹ አሞካሹታል አማካዩ ፋንቱማ አንዶዬ በልምምድ ወቅት ከመሃል ሜዳ አክሮሮ የመታት ኳስ እስካሁን አድራሻው አልታወቀም ሲባል ተሰምቷል ሁለገብ ተጫዋች ነው የሚባልለት አብራራ አብዶ ሲከላከልም ሆነ ሲያጠቃ ወርቅ ጥርሱን ብልጭ ያደረገ ተቃራኒዎቹን ማንሁለል ጀምረዋል አሉ እንዲያውም አንዳንድ የኮሜዲያኑ ቡድን ተጫዋቾች አብራር ያሳሳቀ የሚያታድልበት ወርቅ ጥርሱ ያጥበረበረ አስቸግሮናልና አውልቆ እንዲመጣ የሚል የክስ ሪዘርቭ ገና ከወዲሁ አቅርበዋል እየተባሉ ይታማሉ አንዳንዶቹ ደግሞ የውድድሩ ቀን ደመና እንዲሆንላቸው በድብቅ ሲጸልዩ ነበር የሚል ጭምጭምታ አለ ብቻ የሁለቱ ቡድን ሰጣ ገባ ብዙ ነው በአፍሪካ ሆቴል ሚና ለይተው አሸንፋለሁ አታሸንፍም በሚል አካኪ ዘራፍ ሲሉ ላስተዋላቸው የቅዳሜውን ጨዋታ ከወዲሁ በናፍቆት እንዲጠበቅ አድርጎታል የተዋናያኑ ቡድን ተጫዋቾች አብራራ አብዶ ፋንቱማ አንዶዬ ተስፋዬ ገብረሃናና ሰራዊት ፍቅሬ በየተራ አስቀድሞ ለሰነዘሩት ሐሳብ
የኮሜዲያኑና የዘፋኞቹ ምርጥ ቡድን አባላት ተስፋዬ ካሳ፣ አስረስ በቀለ፣ ብርሃኑ ተዘራና ዳንኤል ወልዴ የሚሉት አለ። ለረጅም ጊዜ ነው የተዘጋጀ ነው። ልምምድ እንደ ዘፋኞቹ ተቋርጦ አያውቅም። ምክንያቱም እነሱ አንድ ቀን ተለማምደው አንድ ሳምንት ሆስፒታል ተኝተው ነው ለሚቀጥለው ልምምድ የሚደርሱት። እኛ ልምምዳችን ተቋርጦ አያውቅም። በጣም ሰፊ ልምምድ ነው ያደረግነው። እርግጥ ነው በባህሪ ወክለን ነው የምንጫወተው፣ ራሳችንን ሆነን አይደለም። በዓለም ውስጥ እውቅ የሆኑ ተጫዋቾቹን ወክለን ነው የምንጫወተው እና ምናልባት ተመልካቹ የናፈቀውን የእግር ኳስ ጥበብ ያያል ብለን ተስፋ እናደርጋለን። ሚስጥራችንን ሾልኮ ከየት እንደሄደ እንጂ ይህንን አሁን በሰሙት ሁኔታ አንዳንድ ነገሮች እያለፉብን ስለሆነ አስተላለፋችንን አንናገርም። ግን ከመካከላችን ወዲያው ኪፐር መሆን የሚችል አለ። ወዲያው ደግሞ ኢሚዲየትሊ 11 ቁጥር ሆነን መጫወት እንችላለን። ግን ይሄን ሚስጥር አናባክን። ለመሆኑ አሰልጣኛችሁ ማን ነው? ይሄም ራሱ ሚስጥር። እኔ በኳስ ነው የምታወቀው። ብዙ ጊዜ ኳስ በጣም ነው የምንጫወተው። ቡድናችን ግን ልምምዱ ከፍተኛ ከመሆኑ የተነሳ አሁን የተስማማንበት ነገር ካለን ኃይል ቆጥበን ሙዚቀኞችን ለመግጠም ነው የምንፈልገው። ፋንቱ እንዳለው የተለያየ ቦታ ወክለን መጫወት እንችላለን። አድሎ ካለ ዳኛ መሆን እንደምንችል ነው የሚታየው። ዋናውና እኛ ተመልካቹ እንዲያቅልን የምንፈልገው ነገር በራሳችን ምን ያህል እንደምንተማመን እና ምን ያህል ጠንካሮች እንደሆንን የቡድናችን ስብስብ ይናገራል። እነሱ ከ6 ቦታ የተሰበሰቡ ናቸው። ድምጻውያን፣ ኮሜዲያን ምናምን አለ። ደግሞ ገና ከጀርባም ብዙ ነገር አለ። ሜዳው ላይ በኋላ በፎርፌ የሚወጡ አሉ። ከውጭም ተጫዋች አምጥተዋል ይባላል። ብዙ ነገሮች እየተከታተልን ነው። ያመለጠን ነገር የለም። እኛ ግን አንድና አንድ ነን ተዋንያን በሙሉ። እንዳውም አንድ ነገር ሰምቻለሁ። ኮሜዲያኑ ብዙ ጊዜ እነዚህ አርቲስቶች ቲያትር ቤት ያሉ ስለሚመስላቸው ኳስ ሜዳውን ስለሚዘነጉ ሁለት ቀልድ ጣል ካደረግን እናልፋቸዋለን የሚል ዘዴ አዘጋጅተዋል የሚባል ሰምቻለሁ። በዚህ በኩል ምን ያክል ዝግጅት አድርጋቸዋል? በመጀመሪያ ደረጃ ስራችን ላይ ስራ ነው። መድረክ ላይ ወጥተን አንቀልድም። ኳስ ሜዳም ገብተን አንቀልድም፣ እንጫወታለን። ኳስ ሜዳ ቢቀልዱ አንስቅም። እኛ እንደ ሰው ግን ከኳስ ሜዳ ውጪ ቢያስቁን እንስቃለን። ኳስ ሜዳ ግን ስራ ነው፣ ጨዋታ ነው፣ እንጫወታለን። እንደምናሸንፋቸውም እርግጠኞች ነን። እንግዲህ የነሱ ሽለላና ፉከራ ሰምተናል። አልፎ ተርፈው ገጸ ባህሪ ተላብሰው እንደሚጫወቱ ነው የነገሩን። እውቅ የዓለም ተጫዋቾች ገጸ ባህሪ እንግዲህ ማራዶና እንዴት እንደሚለብሱት እነሱ ናቸው የሚያውቁት። መጀመሪያኛ አስቀድመን አንጮህም። ምክንያቱም ፈንጂ የሚፈራው አስቀድሞ ስለማይጮህ ነው። የዛን ቀን እንግዲህ ምን ያህል መተወንና አጣጥፎ ኳስ ማግባት ምን ያህል እንደሚከብድና ምን ያህል እንደሚራራቅ ያን ያዩታል። አሁን ግን የምንለው ነገር የለም። ቢቻል የጎሉ ብዛት ሊኖረው ስለሚችል ምናልባት ነው እሱም በጉራ ሳይሆን በተግባር ስለሚታይ ኦዲተሮች ቢመጡ የተለያዩ የማይዋሹ ማሽኖች ቢይዙ አዲንግ ማሽን አንዳንድ ነገር ጎሉ ብዛት ሊኖረው ይችላል። በጣም ከልክ በላይ ሊሆን ይችላል። በተረፈ እንግዲህ ቀኑም ይደርሳል ራሱ ሲል እዛው እንገናኛለን። አንድ ነገር ደግሞ የተናገሩት ነገር አለ። ምንድነው? እነሱ ሆስፒታል አንድ ሳምንት እየተኙ በሌላው ጊዜ እየተነሱ ነው የሚሰሩት ብለውናል። እንዳውም የተገላቢጦች ነው ነገሩ። የሐኪሞችን እጅ መስበር ይሆንባቸዋል ብዬ ነው ገምተው። እነሱ ናቸው በብዛት እንዳውም አይመጡምም። በማየት ሁሉ የሚታመሙ ናቸው እንኳን ሊጫወቱ እና የዛን ቀን በደንብ አድርገን እንደምናሸንፍ አልጠራጠርም ነው የምለው እኔ። የኛ ተፎካካሪ ቡድን ተብሎ መባሉ በጣም አሳዝኖኛል። ምክንያቱም በፍጹም ሊፎካከሩ አይችሉም። እንዳየናቸው ከሆነ አብዛኞቹ በፊዚካሊም ጫጨት የማለት ሁኔታ ይታያል። በጣም ተዘጋጅተናል። የዛን ቀን እንግዲህ የጨዋታው ዕለት እንግዲህ ይለያል ብለን ነው የምንገምተው። በእርግጠኛ ጋር በፊትም በብሔራዊ ቡድን ደረጃ የተጫወቱ ተጫዋቾች አሉ። ለአየር መንገድ ሁሉ የተጫወተ እንደ ብርሃኑ አይነት ተጫዋች ስለያዝን ከበድ ነው የሚላቸው ብዬ ገምታለሁ። የኮሜዲያንና የቲያትር ሰዎች ልዩነትም ጠቅሰው የማራዶና የፔሌ ጸባይ በጣም ይለያያል። ማራዶና በብዛት በሬዲዮ በጋዜጣ እንደምንሰማው በጣም ቀልቃላ ነው፣ ብዙ ነገሮችን ይወስዳል። የነሱም ጸባይ ከዛ አይተናነስም።
ቢሆንም የኮሜዲያንና የድምጻያን ጸባይ ከፔሌ ጋር ይቀራረባል። አስተዳደጋችን ህይወታችን እና ብዙ ጊዜ እኛ የምንጫወተው እንደ ፔሌ ነው የተያዘው ሙሉ ጨዋታ ነው ከግማሽ ወደዛ እንጫወትም የፔሌን ታሪክ እንደግመዋለን የሚለው እሱ ቢያቆመም እናመሰግናለን። ክርክሩ ዛቻውና ማስፈራሪያው እየተፋፋመ ሄዶ ተራ በተራ በቃላት መጎሻሸም ቀጠሉ። ተስፋዬ ካሳ የቡድኑን ተጫዋቾች ጥንካሬና ችሎታ በማውሳት የሰጠው ሐሳብ ነው የቃላት ጦርነቱ መነሻ የሆነው። በጣም የምንተማመንበትና በመርፌ ቀዳዳ ይሾልካል በተፈለገው ቀዳዳ ሾልኮ ወዲያውኑ አሾልኮ በሾልኮው ላይ እንደገና ሾልኮ የሚያገባው በተለይ ፈጣኑ አጥቂያችን ሀብቴ ነው። ሀብቴ ለመያዝ አይመችም። ምናልባት የሰው ኃይል ተጨምሮ 7-8 ፖሊሶች ካልያዙት በስተቀር በእነሱ አቅም ብቻ ሀብቴ የሚያዝ አይደለም። እንዲሁም ደረጀም በጣም የኳስ ሰው ከመሆኑ የተነሳ ደረጀ ማለት ኮርና ራሱ መጥቶ ራሱ ሄዶ ነው እንደገና የሚያገባው። አዎ ላላየ ሰው ሊያስቅ ይችላል፣ ግን እኛ በተግባር ስላየን ነው። እንደዚሁም ምናልባት አለባቸውን እንውሰድ። ያለባቸው ባህሪ ምንድነው? ያጠቃል። ሲጠቃ አውቆ ዝም ይላል። መጨረሻ ላይ አጥቅቶ ለቁጥር የሚያዳግት ጎል ነው የሚያገባው እና አለባቸው ደስ የሚለው ርህሩህም ተጫዋች ነው። ጠይቆ ነው በረኛን የሚያገባው። የኔ ወንድም ቤት ይሻልሃል፣ አትቀየመኝ፣ ቤቱ ጋር ነው፣ እኔ እናንተ ወንድሞች ነን። ለነገሩ ኳስ ስላገናኘን ነው። እንደዚህ አይነት ተጫዋቾች ናቸው ያሉን። ስለዚህ እኛ ማሸነፋችን መቸስ እኛን ለማሸነፍ መመኘታቸው በእውነቱ ባልቆረጡት ሎተሪ አንደኛ ጣት እንደመመኘት ነው የሚሆነው። አረጋይ ማለት ማጋነን አይሆንብኝና እያንዳንዱ ተጫዋች እኛ ጋር ሰነፍ የሚባል ተጫዋች የለም። አረጋይ ማለት ሪጎሬ በቴስታ የሚያገባ ሰው ነው። በጣም ጸጋይ ማለት በነገራችን ላይ ፕሮፌሽናል ተጫዋች ነው የሚመስለው። ተጫዋችም ስለነበረ ነው ይመስለኛል። ጸጋይ ሲያታልል ዳኛውም አይቀረውም፣ ተመልካችም አልፎ አንዳንዴ የት እንዳለ ሁሉ አይታይም። ከሜዳው ውጭ ሁሉ ያታልላል። ጸጋይ በእውነት እኔ ምን ብዬ እንደምናገር እኔ እንጃ። በጣም ብዙዎቹን እንደ ስራ ፈት ነው የሚያንገላታቸው። በጣም እነሱ አሁን አሰልጣኛቸው ነበረ ወይስ ተስፋዬ እንደተናገረው ሁሉን ነገር ሚስተር ብለው ያዙትን በሙሉ ነግሮናል። ማን ምን እንደሚችል፣ ማን የት ጋር እንደሚሰለፍ፣ በየት በኩል ማለፍ እንዳለብን በሙሉ አሁን ጨርሰናል። በቃኛ ከነገ ጀምሮ ትሬኒንግ አናረግም። ታክቲክ ነው ምን ወስዱ። ብዙም ደግሞ አናወራምኛ። ኳስ በእግር ነው የሚገፋው፣ በምላስ አይገፋም። እሱን እናሳያለን። ዳር እስከ ዳር ያሉት ተጫዋቾቹን አስረድቶናል ተስፋዬ። አሁን የቀረው ኪፐሩ ነው፣ እሱ ነው ማለት ነው። እንኳን ኳስ ጋቢ አይዝም። ስለዚህ ለሱ ኳስ መምታት ቀላል ስለሆነ በዚሁ የኢትዮጵያ ሕዝብ ስፖርት አፍቃሪ ነው። እስከዛሬም ስቴዲየም የሚገባው ተመልካች አሁንም ይቀራል ብዬ እምነት የለኝም። ምክንያቱም ጥሩ የኳስን ትርጉም የጨዋታን ማለት ጥበብን ለማየት የሚፈልጉ ተመልካቾች ሁሉ መጥተው ይህን የኛን ጨዋታ ይመለከታሉ ብዬ አምናለሁ። ቅድም አስረስም ገልጾታል፣ ያው ተስፋዬም ገልጾታል። የቡድኑ ጥንካሬ አሁን በአሁኑ ሰዓት የሚተላለፈውን የአውሮፓን ሻምፒዮን ጨዋታ መገምገም ደረጃ ላይ ደርሰናል እንጂ ተፎካካሪያችንን ለመግጠም የነበረን ዝግጅት ባለፈው ወር ያለቀ ነው። ባለፈው ወር ጨርሰን ለነሱ ያለውን ዝግጅት እንደገና ባለፈውም በጋዜጣ ላይ ተናግሬዋለሁ። ወይ ብሔራዊ ቡድኑን ወይ ወጣት ቡድኑን እንገጥማለን ነበር። አሁን እሱንም አልፈን የአውሮፓን ሻምፒዮን እያየን እየተቸን ምን ያህል ጎልኛ ብሎ እንደምናገባ በመናገርበት ሰዓት ላይ ነው የደረስነው። ወንድሞቼ በእኛው ጋር አሉ። አሁንም እኛ ቅድም እሱ እንደገለጸው የነሱን ያጫወት ዘዴ ለማየትም ሰዓት አልነበረንም። ብዙም አንፈልገውም ነበር፣ ምክንያቱም እናቃቸዋለን። ኳስን
እንዴት እንደምናደርገው እኛም እነሱ ጠንቅቀው ያውቃሉ። የተናገሩት ነገር አለ። ሜዳውን አወቁ ማለት ኳሱን አወቁ ማለት አይደለም ነው። ቢያንስ ሜዳው ኳስ የነጠለበት ሜዳ ላይ እንኳን ረግጠን ከዘፈንና ኮሜዲ ካቀረብን ትልቅ አስተዋጽኦ አለው። እነሱ ምናልባት ትሪቡን ሆነው ጨዋታ ተመልክተው ሊሆን ይችላል። ብዙ አስቸጋሪ ነገር ይገጥማቸዋል ብዬ አስባለሁኝ። ውጤቱን ከጨዋታ በኋላ መግለጽ እንጃሁን አልችልም። እንደሚሉት አምበሎች አይነት አባባል አይደለም በኔ በኩል ያለው። ቀደም ሲል እንደገለጽነው 6-0 የምናሸንፋቸው መሆኑን አውቀውት ቢቻል ፎርፌ ቢሰጡን ጥሩ ነው፣ ክብራቸውን እንደጠበቁ እንዲቆዩ። አለበለዚያ ግን ያው የስቴዲየም ህዝብ እኛን ተሸክሞን ከዋንጫችን ጋር ወደ በየቤታችን እንደሚወስደን እርግጠኛ ነኝ። መልካም ጨዋታ እንደምናሳይና ጥሩ ጨዋታ እንደምናሳይ ተማመናለሁ። ዋናውና ትልቁ የመጀመሪያው ዓላማችን አድርገን ያዝነው 6 ጎል ማግባት 8 ጎል ማግባት አይደለም። ዋናው ስቴዲየም ገብተን ኳስ ወድቋል፣ ተጫዋቾቹ አይጫወቱም እያለን ምንጮህ የኳስ ጥበብን ማሳደግ እንዴት መጫወት እንደሚቻል ጥናት አድርገናል። እኛ ልክ እንደ ቲያትር እሱን ነው ማሳየት የምንፈልገው። ጎልማ ማግባት ይቻላል፣ ምንም እኮ አይደለም። ቢያቅተን ወደ ራሳችን ጎል ማግባት አያቅተንም። ቢያንስ ጥናታችንን ጨርሰናል። ከዚህ በኋላ በወረቀት ነው እያጠናን ያለ ነው። ግን ጎልን በተመለከተ ጨዋታው ሳይጀመር 4 ካለቀ በኋላ 7 ሁሉ ልናገባ የተዘጋጀን ሰዎች ግን ብዙ አያስጨንቀንም። የጎል አለባቸው ስቴዲየሙን አያውቁትም ሲል በጣም ነው የገረመኝ። ምክንያቱም አንድም ጊዜ በታሪክ በኢትዮጵያ ታሪክ ድምፃውያን ኮሜዲያን ኳስ ተጫውተው አያውቁም። እኛ ግን 2 ጊዜ በኢትዮጵያ ስቴዲየም ተጫውተናል፣ 2 ጊዜ ዋንጫ አግኝተናል። ስለዚህ ለኢትዮጵያ ተመልካች የሚነገረውም አይደል፣ እነሱ ናቸው ለዘፈን ብቻ ስለሚገቡ ይሄን አያውቁም። እኛ ጨዋታ ለማየትም እንገባለን፣ እንጫወታለን። በዚህ በኩል እንደምንበልጣቸው ራሱ ሁኔታው የሚያስረዳ ይመስለኛል። ሌላው እኔ ትልቅ ስጋት አለኝ። እዛ አካባቢ የዕለት ዕለት ፋርማሲዎች፣ ክሊኒኮች ክፍት ካልሆኑና አምቡላንሶች በብዛት እንዲመጡ ካልተደረገ ኦክሲጅን ሜዳው ጎሚስታ ኦክሲጅን ካልተገኘ ጎሚስታ እዛ ካልተገኘ ምናልባት በዛው መቅረት ሊኖር ይችላል። ከ5 ደቂቃ በላይ መሮጥ አይችሉም፣ አይተናቸዋል። እና በአብዛኛው ሰሞኑም እየታመሙ ነው። ተስፋዬ ካሳም ተናግሯል። ልምምድ ላይ አልተሟላንም፣ ብዙ ጊዜ አንሟላም ሲል ቅድም ሰምታችሁታል። ይሄ የሆነው አንድ ቀን ተጫውተው ሳምንት ስለሚተኙ ነው። እና ፊያቶ የላቸውም። እኛ ጋር ምንም ችግር የለም፣ እናሸንፋለን። ተመልካቹን ፍጹም የሆነ የኳስ ጥበብ እናሳየዋለን። በእውነት ለብዙ ጊዜ የናፈቀውን የኳስ ጥበብ እናሳየዋለን። ለከፍተኛ ይጫወት ከነበረ ልጅ ጋር ስልጠናቸውን ለማየት ወደ ጃልሜዳ ሄደን ነበረ። ሁሉንም አይተናቸዋል። ጋሽ አብራርንም ጋሽ ፋንቱንም ልጅ ሰራዊትንም አይተናቸዋል። እና አየና አብሮኝ የነበረው ይሄ ነገር ስሎ ሞሽን ነው ወይስ ሪፕሌይ እንደ ቴሌቪዥን ነው እየተጫወቱ ነው እስከ ማለት ነው የጠየቀኝ። ይሄንን ለመናገር እንፈልገው። አመሰግናለሁ። ሙሉ ዝግጅቱን እያጠናቀቀ ያለው የሴት ተዋንያን ቡድን አባላት ችሎታው አለኝ የሚል ቡድን ካለ ወደ ሜዳ ይዝለቅ ነው የሚሉት በልበ ሙሉነት። በተለይ በገንዘብ ተገዝተው ይሁን በሌላ አይታወቅም ያለሙያቸው ከዘፋኞች ጋር በተቀላቀሉት ኮሜዲያን ላይ ጥርሳቸውን የነከሱባቸው ሴት ተዋናዮችን ወክለን እኛ ቡድኑን እንግዲህ መስርተናል። በመጀመሪያ ደረጃ ለኤልያስ ምስጋና ለማቅረብ ፈልጋለሁኝ። ምክንያቱም ሐሳቡን ያቀረበው እሱ ነው። ግን በከፍተኛ ደረጃ ልምምዳችንን እኛ ጀምረናል። ምክንያቱም ሴት ተዋናዮች በጣም በድሮ ጊዜ በፊት በትምህርት ቤት አብዛኛዎቹ የእግር ኳስ ተጫዋቾች ናቸው፣ እኔንም ጨምሮ ማለት ነው። እኔ አምበል ነኝ የሴቶቹ እና ሙዚቀኞቹ ይሄን ሰምተው ነው መሰለኝ አይወጡም አሉ ከቤታቸው እና ፈርተው ቀሩ ነው የሚባለው። ወሬ ነው እንግዲህ አሉ ነው። እኛ አልመጡም እና አልተቋቋምም። እኛ ተሟልተን ትሬኒንጋችንን ጀምረናል። እንደሚመስለኝ እኔ ወንዶቹም ጋር እንደዚህ አይነት ነገር ያለ ይመስለኛል በሙዚቀኞቹ። ምክንያቱም ሙዚቀኞቹ ብቻ አይደለም የቀረቡት፣ ተቀላቅለዋል። ሙዚቀኞቹ ተዋናዮቹ ተዋናይ ብቻ ነው፣ ሙዚቀኞቹ ግን ተቀላቅለዋል። እና የኃይል ማነስ ኮሜዲያን ወደ ቲያትሩ ነው። ቲያትር ትራጀዲ፣ ኮሜዲና ፋርስ አለ። ስለዚህ ኮሜዲያን ቲያትረኛ ነው። እኔ እንደሚመስለኝ የኃይል ማነስ መሰለኝ። ሙዚቀኞቹ ጠይቀዋቸው ይሁን ገዝተዋቸው ይሁን አልታወቀም፣ ተቀላቅለዋል። እኛ ግን ተዋናዮች ብቻ ነን እና በሴቶቹም በኩል ፍርሃት አለ። እስካሁን አልተሰባሰቡም፣ እንደውም ከቤትም አይወጡም ተብሏል። እኛ በጣም የምንፈራ ቡድኖች ነን። በእርግጥ ጨዋታችንን ማሳየት እንፈልጋለን ተጋጣሚ ካገኘን። ከፈሩ እንግዲህ ኮሜዲያን ወደ ሙዚቀኛ ሄዷል። አንዳንድ ወንድ እየጨመሩ ይምጡ ይገጠሙን።
እኛ ወንድ አንፈልግም ራሳችን እንችላለን ወንዶቹም ቢፈልጉ መጥተው ይቅጠሙን ከቤት መውጣት ማቅቷቸው በጋርድ ነው የሚሄዱት አሉ ፈርተው የመጣ ተጋጣሚ የለም ግን እኔ አሁን እዚህ ከመጣው በኋላ ሳስበው ግን እኔ ከወንድ ድምጻኖች ጋር ብንጋጠም እርግጠኛ ነኝ እኔ ምናሸንፋቸው ነው የሚመስለኝ ምንም ሴቶች ብቻ ሆነን ምንም ሞል ሳንደባልቅ ከድምጻኖች ጋር ብንጋጠም ምክንያቱም እኔ ከሮጆዲ ኮሜዲያኖች ወደ ድምጻይነት እንደተሸጋገሩ አላውቅም ስለዚህ አሁን ሳስበው ተጋጣሚ ያተናል ያለው አማራጭ ከነሱ ጋር መጋጠም ነው ካለው ደግሞ ከራሳችን አርቲስቶች ጋራም ከወንዶች ጋራም ቢሆን ብንጋጠም ደስ ይለኛል ሴት ተጋጣሚዎች አተናል ስለዚህ ከወንዶች ከድምጻዊና ከነዚህ ከኮሜዲያኖች ጋር እነሱ እንዳሉት ብንጋጠም እንዲያውም አንድ ሐሳብ አለ ተስፍሽ ልናገር ያን ቀን ምንድነው ያሰብነው ሜካፕ አድርገን እንደ ወንዶች ደግሞ ሜካፕ ለኛ አይደል እንዴ አድርገን እኛ እንገጥማቸዋለን ብለናል እና ይሄውን ያለኝ ሐሳብ በከፍተኛ ደረጃ ልምምዳችንን እያደረግን ነው አመሰግናለሁ የጋዜጠኞቹ ቡድን አባል መላኩ ወልደ ሰንበት የእግር ኳስ ዳኞችን ቡድን በቀላሉ ለማንበርከክ አይቸግረንም እነሱም ያውቁታል ለሚለው የማስፈራሪያ ቃል የዳኞች ቡድን ተጫዋች ሆነው ፌደራል ዳኛ ዮሐንስ ስለሺ ረጋ ያለ ምላሽ አስከትሎ ሰጥቷል ጋዜጠኞች ቡድን ዋና ዓላማ ብዙ በምንሰራቸው ስራዎች ላይ ጋዜጠኞች መጻፍ እንጂ መጫወት አይችሉም ይባላል እንዴት አድርገን መጫወት እንደምንችል ደግሞ በዚህ አጋጣሚ የኢትዮጵያ ስፖርት ቤተሰብ በሙሉ በእለቱ በስፍራው ተገኝቶ እንዲመለከትልን እንፈልጋለን መጫወቱን ብቻ ሳይሆን መጻፉን ብቻ ሳይሆን እንዴት መጫወት እንዳለብን ራሱ አሁን በመጫወት ላይ ያሉ ተጫዋቾችም ሆነ አሰልጣኞች ጥሩ ትምህርት የሚሰጥ ነገር እናሳያለን አጭር ኳስ ይባላል ረጅም ኳስ ይባላል ሁለቱንም የመጫወት ብቃት ያለን ተጫዋቾች አሉን ተጋጣሚዎቻችን ዳኞቻችን ናቸው ዳኞች በአካል ብቃትና ጥንካሬው ላይ ትንሽ ጠንከር ይላሉ ያም ሆኖ ግን እኛ ብዙ ኳሱን ይዘንባቸው ስለምንጫወት ባዶ ሜዳ ላይ ሲሮጡ እንዳይውሉ እንትንላለን በተረፈ የዳኞች ቡድን ምን የማሳስበው ነገር በዛን እለት ሲገቡ ተፈተሸው እንዲገቡ እንፈልጋለን ምክንያቱም የኛ ቡድን ሲያጠቃ በጣም ከባድ ስለሆነ ፊሽካ እየነፉ እንዳያስቆሙን እንትን ከማለት ውጪ ሌላ የሚከብድ ነገር አይመስለንም የውድድሩ እና ይሄን አደራ ለአዘጋጅ ኮሚቴ የጋዜጠኞች ቡድን የሰጠውን አስተያየት እኛ የዳኞች ቡድን ሰምተናል እንግዲህ የእግር ኳስ ዳኞች ቡድን ከዚህ በፊት በተደጋጋሚ አዲስ አበባ ስታዲየም ውስጥ ከብዙ የተለያዩ ቡድኖች ጋር የወዳጅነት ጨዋታ አሳይተን ዳኞች ምን ያህል በእግር ኳስ እንዳለፉ ብቃታችንን አሳይተናል እስካሁን ድረስ በሪከርድነት ሁሉ ከ80 ሜትር ጎል በማግባት የተያዘ ነው ይህንንም የኢትዮጵያ እግር ኳስ ፌዴሬሽን ያውቀዋል ዝግጅታችንን ከጀመርን 6 ወር ሆኖናል እንኳን የጋዜጠኛ ቡድን አይደለም ክለብ ራሱ ቢመጣ ማሸነፍ እንደምንችል ነው ለመናገር የምፈልገው ሌላው ተፈትሾ ይግቡ ለተባለው ነገር ነው እኛ ምንም ነገር ይዘን አንገባም አጭርም ረጅም ኳስ መጫወት እንችላለን ኳሱን አጣጥመን እናውቃለን ከዚህ በፊትም አሳይተናል ተመልካቹም ያቀናል እኛ ቢጫና ቀይ ካርድ ይዘን ሜዳ ውስጥ አንገባም እነሱ ግን እኛ ስንጫወት ቆመው እስክሪብቶና ወረቀት ይዘው እንዳይጽፉ ነው መሰጋላቸው ሌላው በጉጉት የሚጠበቀው የቅዱስ ጊዮርጊስና ኢትዮጵያ ቡና ደጋፊዎች ቡድኖች እዚህ ምንም ችግር የለም ጠቅላላ ቤተ ዘመድ ነው ምንም ችግር የለም ቤተ ዘመድ ነው አዎ ባሉ እናንተው ራሳችሁ ተላቀቷ እኔ አልሄድም ታዲያ መፍትሄው ምንድነው መፍትሄው አዎ መፍትሄው ቦሌ ከሆነ ደና ገንዘብ መክፈል ነው እንከፍላለን ለገንዘቡ ምንም ችግር የለም እንከፍላለን ለመሆኑ ስንት ነው የምታስከፍሉት መጀመሪያ ቆይ ነገሩ ኮንትራት ነው ወይስ ጊዜያዊ ነው ደግሞ ላስለቃሽ ኮንትራትና ጊዜ ያለው እንዴት የለው ምን ሆኗል ይሄ ሬሳ አለው እንጂ ኮንትራት ሲባል ሰውየው ከሞተ ለእናትየው ለአባትየው ለአክስቱ ለአጎቱ ለወንድሙ ለእህቱ አጠቃላይ ለጎረቤቱ አንድ ላይ ይከፈልና እየሄዱ ብቻ ደረት መቀጥቀጥ ነው ጊዜያዊ ከሆነ ለዛሬ ብቻ ነው ቀብሩ ላይ ብቻ ነው ለመሆኑ ስንት ነው የምታስከፍሉት ለዛሬ ብቻ ነው አዎ ለዛሬ ብቻ ከሆነ 1500 ብር ለአንድ አስለቃሽ እንዴት 1500 ብር ይከፈላል እንዴት አይከፈልም ምን ሆኗል የሰውዬ ጤናም የለ እንዴ ቆይ ለመሆኑ እኛ አስለቃሾች በማህበር ስላልተደራጀን ነው ወይስ ኦርኬስትራ ስለሌለን ነው ወይስ
እንደና አስቴር አወቀ ካሴት ስላላወጣን ነው። ደግሞ የምናየው ከተማ ውስጥ ዘፈን በሙሉ ተነሱ በምን አንተን ነው የግጥምና ዜማተኛ አይደለም እንዴ የሚያግበሰብሱት? ተፈለክ እስቲ ለማረጋገጥ ያህል አንድ ዘፈን ዝፈንልኝ ተመታቀው። እንዴት እዘፍናለሁ? ግድ የለም ዝፈንልኝ። እንዴት እዘፍናለሁ እንዴ? ግድ የለም ለቀስተኛ ብትሆን ዝፈን፣ ግድ የለም ምንም አይደለም ዝፈን። እንዴት ነው የምዘፍነው? በአፍሯ እንዴት ነው የምዘፍነው ይለኛል። ዝፈን ግድ የለም አይዞህ። አሞኛ ለሞኛ አሞኛ ለሞኛ አሞኛ ለሞኛ ምነው ባፈሩ ላይ ምነው ባፈሩ አይደለም እንዴ? ታዲያ እንዴት 1500 ብር አልከፍልም ትላላችሁ? እንከፍላለን። እሺ እንከፍላለን፣ እንሂድ በቃ ምንም ችግር የለም። ለገንዘቡ እንከፍላለን፣ እንሂድ። ቆይ ደግሞ ሌላ ጥያቄ አለኝ። ሰውየው የሞተው በምን አይነት አደጋ ነው? በደም ብዛት ነው? በመጠጥ ነው? በትንታ ነው? ወይስ በስኳር ነው? በምንድን ነው የሞተው? እስኪ ነገር ይሄ ለምን ያስፈልጋል? ይሄ ሰውዬ ጤና የለውም እንዴ? እንዴት አያስፈልግም? ለምን እንዴ? እኔን እጄ 74 አድርገኝ። ለእያንዳንዱ አደጋ ግጥም አለው። አየህ፣ ግጥም አለው ለእያንዳንዱ አደጋ። እና ለምሳሌ ያህል ደግሞ ልጥቀስልህ። ሰውየው በመጠጥ ከሞተ ሲጠጣ የመጠጥን መንጋ ሲጠጣ የመጠጥን መንጋ። ቦሌን ያልከኝ? አዎ ቦሌ ነው። ይሄ የቦሌ ልጅ ልሳኑ ተዘጋ። ገና በምሳሌ ሲያልቀስ ነው እዛ ማስደርስ ትሞታለህ ማለት ነው። እውነቱን ነው። የኔ ግጥም አንዴ ከገጠም ወር ሙሉ እንደ ብርድ ተወድ ውስጥ አይጠፋም። እያስታወሱ ማልቀስ ነው፣ መነፍረቅ ነው፣ እየየ ነው። በቃ እንዴ ሌላ ነው። እና ደግሞ በትንታ ከሞተ ደግሞ ደንዳና ነበረ አይደለም ኮታሳ ደንዳና ነው አይደለ? ደንዳና ነው። በትንታ ሞተ ሲበላ ሳምቡሳ። ይሄ ደግሞ በትንታ ከሞተ ነው። አየህ፣ እንደዚህ እያለ እያንዳንዱ አደጋ ግጥም አለው። እና በምን እንደሞተ ብትነግረኝ። እሱ እንኳን የሞተው በዛ በቀሳፊው ነው። በብርድ አይደለም፣ በዛ በደደቡ በሽታ ደበደቡት። አይደለም፣ ምንድን ነው የሚለኝ ሰው ታዲያ? በዛ በቀሳፊው በኤድስ በሽታ ነው የሞተው። በኤድስ ነው። በኤድስ? አዎ በኤድስ? አዎ። በልቶ በኤድስ ከሆነ ዋጋው ያስጨምራል። ለምን ያስጨምራል? ዋጋው ለምንድን ነው የሚያስጨምረው? የኤድስ ግጥም የለንም። ለዛ